አንደኛ ቆሮንቶስ መግቢያ። ጳውሎስ ለቆሮንቶስ ሰዎች የጻፈላቸው የመጀመሪያው መልእክት የተጻፈ በቆሮንቶስ በቋቋመው ቤተክርስቲያን ውስጥ ስለ ክርስትና ሕይወት እምነት ተነስቶ ለነበረ ችግሩ መፍትሄ ለማስገኘት በማሰብ ነው። በዚያን ጊዜ ቆሮንቶስ ዓለም አቀፋዊ የሆነች የግሪክ ከተማ ከመሆኗ በላይ አካያ ለተባለ የሮም ግዛት ዋና ከተማ ነበረች። ይህች ከተማ ታላቅ በሆነ የንግድ እንቅስቃሴ፣ በደረጀ ባህል፣ እጅግ በመስፋፋት ላይ በነበረ ምግባረ ብልሹነት እና በሃይማኖቶች ብዛት የታወቀች ነበረች። ሐዋርያው በተለይ ያተኮረው በቤተ ክርስቲያኒቱ ውስጥ ስለነበረ መከፋፈል፣ ስለ ምግባረ ብልሹነት ሕይወት፣ ስለ ዝሙትና ስለ ጋብቻ፣ ስለ ቤተ ክርስቲያን ሥርዓት፣ ስለ መንፈስ ቅዱስ ስጦታዎች፣ ስለ ትንሣኤ ነበር። እንዲሁም ሐዋርያው የምስራቹን ቃል በዚህ ጥያቄ ላይ በማተኮር በጥንቃቄ ያቀርባል። ፍቅር እግዚአብሔር ለሕዝቡ ከሰጣቸው ስጦታዎች የበለጠ መሆኑን የሚገልጠው 13ኛው ምዕራፍ ከዚህ መጽሐፍ እጅግ ታዋቂ የሆነ ክፍል እንደሆነ ይገመታል። በቆሮንቶስ ከነበሩ አማልክት አንዷ አፍሮዳይት የምትባል ጣዖት ናት። አፍሮዳይት የጥንቷ ግሪክ የፍቅር፣ የውበት፣ የስሜታዊነት እና የመራባት አምላክ ነች። በአስደናቂ ማራኪነቷ ታዋቂ የሆነችው በቆጵሮስ ደሴት አቅራቢያ ባለው የባህር አረፋ ውስጥ ሙሉ በሙሉ ያደገች ሲሆን 12ቱ ዋና የኦሎምፒያን አማልክት አንዷ ናት። የመጽሐፉ ይዘት: አንደኛ መግቢያ፣ ሁለተኛ በክርስቲያኖች መካከል የተነሳ መከፋፈል፣ ሶስተኛ ምግባረ ብልሹና የቤተሰብ ሕይወት፣ አራተኛ ክርስቲያኖችና የክርስትናን እምነት ያልተቀበሉ፣ አምስተኛ የቤተ ክርስቲያን ሕይወትና የአምልኮ ሥርዓት፣ ስድስተኛ የክርስቶስና የአማኞች ትንሣኤ፣ ሰባተኛ በይሁዳ ላሉ ለተቸገሩ ክርስቲያኖች እርዳታ፣ ስምንተኛ ማጠቃለያ። ክፍል 1 ምዕራፍ 1 ከ1 እስከ 9። አንደኛ ቆሮንቶስ ምዕራፍ 1 በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ፣ ወንድሙም ሶስቴስ፣ በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱ የእርሱና የእኛ ጌታ የሆነው የጌታችን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን የተጠሩ ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ የመግቢያው ሰላምታ አንዳንድ ነጥቦችን ለማየት እንሞክራለን። እዚህ ቁጥር 1 ላይ እንደምናየው ጳውሎስ ሐዋርያነቱ ከራሱ ሳይሆን ወይ ከሰው ሳይሆን የተሰጠው ከእግዚአብሔር እንደሆነ እናያለን። ይህም በመግቢያው ላይ በእግዚአብሔር ፈቃድ ብሎ ሐዋርያነቱ ከእግዚአብሔር እንደሆነ ለማስረገጥ ያስቀመጠው ይመስላል። ሁለተኛ ነጥብ ሐዋርያ የሚለውም ጳውሎስ ራሱ ለራሱ የሾመው ሳይሆን እግዚአብሔር የሾመው እንደሆነ፣ ሐዋርያ ማለት ደግሞ መልእክተኛ፣ የእግዚአብሔር ሰራተኛ እንደሆነ የሚያሳይ ነው። ይሄ ደግሞ በጥሪ እንጂ በፍላጎት ወይም ደግሞ በሰው ግፊት ወይም ደግሞ በሰው ሹመት የሚመጣ ሳይሆን እግዚአብሔር እንደሚጠራው ለሐዋርያነት እግዚአብሔር ለራሱ ፈቃድ፣ ለራሱ ሐሳብ፣ ለራሱ ስራ እሱ ራሱ እንደሚሾም የሚያሳይ መልእክት ነው። በቆሮንቶስ ላለች ለእግዚአብሔር ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱት የእርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩ ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታችን ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ጳውሎስ እዚህ መልእክቱ ላይ መግቢያ ሰላምታው ላይ ጠቅላላ የመልእክቱን ሐሳብ ጨመቅ አድርጎ ለማሳየት የሞከረ ይመስለኛል። ለምሳሌ
በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ሲል ላለች የምትለውን ሐሳብ እናስምርባት። አንድ ቤተክርስቲያን እንደሆነች በዛች ከተማ ውስጥ የተለያዩ አብያተ ክርስቲያናት እንዲኖሩ የእግዚአብሔር ፈቃድ እንዳልሆነ የእግዚአብሔር ሐሳብ እንዳልሆነ ለማሳየት መግቢያው ላይ ላለች ብሎ አንድ ቤተክርስቲያን እንደሆነች ያመለክታል። በተጨማሪ ስለ ቤተክርስቲያን ባለቤትነት ላለው ጥያቄ ለመመለስ ቤተክርስቲያን የእግዚአብሔር እንደሆነች የክርስቶስ እንደሆነች ለማመልከት በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ብሎ የባለቤትነት ማንነት ወይም መብትነት የእግዚአብሔር እና የእግዚአብሔር ብቻ እንደሆነ በመግቢያው ላይ ሲያሳይ እናያለን። ሌላ ስለ ቅድስና ያለውን ሐሳብ ለመግለጽ በሚቀጥለው መልእክቶቹ ላይ የሚያተኩረው መልእክት አንድ ስለ ቅድስናም ስለሆነ በክርስቶስ ኢየሱስ ለተቀደሱት ብሎ ደግሞ ያንን ደግሞ ቅድስናችን በክርስቶስ ኢየሱስ እንደሆነ ያ ቅድስና ደግሞ መጠበቅ እንዳለበት ያ ቅድስና የራሳችን ሳይሆን የክርስቶስ እንደሆነ ለማሳየት ደግሞ መግቢያው ላይ በተጨማሪ ኢየሱስ ክርስቶስ የማንም በሱ ላመኑ ጌታና አምላክ እንደሆነ ለማሳየት ኢየሱስ ክርስቶስ የተከፋፈለ ወይ ደግሞ የተለያየ እንዳልሆነ በዚህ መልክ ገልጸዋል። የእርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስ ስም በየስፍራው ከሚጠሩ ሁሉ ጋር ብሎ በየትም ስፍራ በየትም ቦታ ሆኖ የኢየሱስ ክርስቶስ ስም ለሚጠሩ ሁሉ ኢየሱስ አንድ እንደሆነ ከሱ ጋር አንድ እንደሆን ወንድማችንና እህቶች እንደሆን አንድ አካል እንደሆን ለማሳየት የተጠቀመበት ሐሳብ ነው። በሚቀጥሉት ምዕራፎቹ ላይ ይህንን ሐሳብ ያጠናክረዋል። ስለዚህ መግቢያው ላይ ጭምቅ አድርጎ ለሚቀጥሉት ማለት የፈለገውን ማስተማር የፈለገውን ማስተላለፍ የፈለገውን መልእክት እዚሁ መግቢያ ላይ ጭምቅ አድርጎ ያቀረበው ይመስላል። ቁጥር 4 በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለናንተ አምላክን አመሰግናለሁ። እዚህ ላይ ጳውሎስ እግዚአብሔርን ለማመስገን ምክንያት የሆነውን ነገር ሲገልጽ በክርስቶስ ኢየሱስ በማመናቸው የተሰጣቸው የእግዚአብሔር ጸጋ በማመልከት እግዚአብሔርን ለማመስገን ምክንያት እንደሆነው ሲጠቅስ እናየዋለን። እነዚህ ሰዎች በጳውሎስ አላመኑም። ጳውሎስ ወደ ጌታ ስላመጣቸው ወይ በሌሎች አጵሎስ፣ ኬፋ ወይ ሌሎችም ቢሆኑ በኋላ የሚገልጻቸው ሰዎች አሉ። በእነሱ አምነው አይደለም ወደ ጌታ የመጡት። ስለዚህ በክርስቶስ ማመናቸው የእግዚአብሔር ጸጋ ደግሞ በመቀበላቸው እግዚአብሔርን ሲያመሰግን እናያለን። ቁጥር 5 እና 6 ለክርስቶስ መመስከሬ በእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀቱም ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋልና። እዚህ ላይ ጳውሎስ ለቆሮንቶስ ሰዎች ወደ ጌታ የመምጣታቸው የእግዚአብሔር ጸጋ ለመቀበላቸው ምክንያት እንደሆነ በዚህ መልክ ይገልጠዋል። ለክርስቶስ መስክሬ በእናንተ ዘንድ እንደጸና ብሎ ይገልጸዋል። እነዚህ ሰዎች በሌላ ሰው አይደለም ወደ ጌታ የመጡት የእግዚአብሔርን ጸጋ የተቀበሉት። ይህንን ምክንያት የሆነው እሱ ራሱ ጳውሎስ እንደሆነ ያጸናል፣ እዚህ ወይም ደግሞ ይገልጻል ማለት ነው። በዛ ላይ በነገር ሁሉ በቃልም በእውቀትም ባለጠጎች እንደተደረጉ እንደሆኑ ይገልጻል። ይህ መሰረት ነው ለሚመጣው መልእክቱ ወይም ደግሞ ሐሳቡን ለመግለጽ ቤዝመንት ነው እያደላደለ ያለው። ስለዚህ ሲቀጥል የሚቀጥሉት ቁጥሮችን እያየን ስንመጣ ይገባናል ሐሳቡ ማለት ነው። ስለዚህ ኢየሱስ ክርስቶስ ለቆሮንቶስ ሰዎች ወደ ቆሮንቶስ ሰዎች እንዲደርስ ወይም ደግሞ እንዲገለጥ ምክንያት የሆነው የእግዚአብሔርን ጸጋ እንዲቀበሉ ምክንያት የሆነው በነገር ሁሉ በእውቀት ሁሉ በቃልም ሁሉ ባለጠጎች እንዲደረጉ ምክንያት የሆነው ጳውሎስ ነው። ቁጥር 7
እንደዚህ የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጓደልባችሁም። ጳውሎስ እዚህ ላይ ኢየሱስ ክርስቶስ ይገለጣል። ስለዚህ ከጸጋ ሳንጎድል እንድንጠብቀው ይህ ጸጋ እንደማይጓደልብን እኛ ብቻ ከዛ እንዳንወጣ እንደ ምክርም ሐሳብም የሰጠው አስተያየት ነው። ቁጥር 8 እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ኢየሱስ ክርስቶስ የሚገለጥበት ቀን ያለ ነቀፋ ሆነን ስንገኝ እሱ ያጸናናል፣ ወደ ፍጻሜም ያደርሰናል። ግን ከጸጋው ስንጎድል ያቺ የፍጻሜ መድረሻችን ወይም ደግሞ የተሰጠችን ተስፋ ሳንወርስ ልንቀር እንችላለን። ስለዚህ አስቀድሞ ጳውሎስ እያስጠነቀቀን ያለው እዚህ የጌታ ቀን አለች፣ ያቺ ቀን ስትመጣ ደግሞ ያለ ነቀፋ ሆነን እንገኝ ነው። ምክንያቱም ከዚህ በፊት ያለው ቁጥር 7 ላይ ያየነው ከጸጋው እንዳንጓደል ብሎ መክሮናል። ስለዚህ ከጸጋው ሳንጎድል ያችን ቀን በቅድስና በጽድቅ ስንጠባበቅ ስንቆይ ወደ ፍጻሜ ያደርሰናል። ቁጥር 9 ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ኅብረት የጠራችሁ እግዚአብሔር የታመነ ነው። ኅብረት የምትለውን ሐሳብ እናስምርባት። የተጠራ ነው ወደ ልጁ ወደ ኢየሱስ ክርስቶስ ኅብረት፣ ወደ እግዚአብሔር ወደ ቅዱሳን ኅብረት ነው የተጠራ ነው። ስለዚህ ጳውሎስ ዋናው የዚህ መልእክቱ ሐሳብ ጠቅለል አድርጎ ሲናገር ቁጥር 9 ላይ የተጠራንበት ዓላማ በግልጽ እንደ ኅብረት እንደሆነ አስፍሯል። ከዚህ በኋላ እየገለጸ የሚሄደው ነገር ሐሳቦችን ወደዚህ እያጠቀለለ ነው የሚሄደው። ወደዚህ ነው ሐሳቡ እያውጠነጠነ የሚሄደው እና ስንጠቀልለው ከቁጥር 1 እስከ ቁጥር 9 ያለው የተጠራ ነው ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ፣ እሱም በጌታችን በኢየሱስ ክርስቶስ ያለን ኅብረትን ማጠናከር ነው።